ሰላም ሰላም እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው። እኔ ጋር ሁሉ አሪፍ ነው። እንዴት ናችሁ? አማን ነው አለን። እንዴት ናችሁ? ለምትሳደቡም ለማትሳደቡም ለምትወዱኝም ለማትወዱኝም ዲሳይ ያለውላችሁ እንዴት ናችሁ? ሁሉ ሰላም አለ። በጣም ደብሮኛል ዛሬ እውነት በጣም ነው የከፋኝም የደበረኝም። በጣም ይሳደባሉ። ምን ያለ በስመ አብ ፋራ ምናምን። እናንተ እንደዚህ ስላላችሁኝ አይደለም፣ እኔ ስራ ስለበዛብኝ ነው እንጂ አልጠፋም፣ እመጣለሁ በምንም አይነት አይኔ እንዲህ ነው። ስለዚህ ለምትወዱኝ ለምታከብሩኝ አሁንም እጅግ አድርጌ አመሰግናለሁ። ክበሩልኝ። ማታን ሁለተኛ ስለሆነ ነው፣ በጣም ይቅርታ። እንግዲህ ብርድ ገብቷል እኛ ጋር በጣም ይፈካል። ይሄን ይመስላል። እንዴት ናችሁ? ነገ እንገናኛለን። እሺ፣ በሰፊው ነገ ቁጭ ብለን እናወራለን። እሺ፣ በደንብ እናስ አማን ነው። እና በጣም ደብሮኝ ነበር። በጣም ይሳደባሉ ምናምን። እኔ ስድቡ አይ ዶንት ኬር አባውት። በዚህ ነው የማንቆረቆረው። ምንም እንትን የሚለኝ ነገር የለም። ይሄን ይመስላል። በተረፈ ደህና ናችሁ? ጋይስ ምንድነው ነው ያለኝ ልጁ? ጠይቃቸው ቤተሰቦችን እና ይነግሩሃል። ጋይስ ምንድነው ብለው ወይ ጓደኞችን እና ደግሞ ፋራ ለምትለው አንተ ገንገበቴ ለነገሩ ብሎክ አድርጌሃለሁ። ማታየኝ እንዴት ልበላችሁ? እንግዲህ ስልኬ ቆሻሻ ነው እና ለማንኛውም እኔ ማፈር ሰው አይደለም። ብትሰድቡኝ ምንም ብትሉኝ አይ ዶንት ኬር። እሱ አይጥላኝ፣ የፈጠረኝ አምላክ ኢየሱስ ክርስቶስ አይጥላኝ። ሰው ጠላኝ ምንም። ስለዚህ የሚወዱኝ ደግሞ አሉ የሚያከብሩ በጣም እና ይሄን መስላለሁ አለው። ለምን ጠፋሽ ላላችሁኝ ማለት ነው፣ ለምትወዱኝ ለምንድን ነው የማታወሪው ምናምን ላላችሁ ባልፈልገሽ ነው ምናምን። ኧረ እኔ እግዚአብሔርን ድንግልን አልኩ። ኖ እኔ ወንድ ፈልጌ አይደለም። በእውነት ድንግል ምስክሬ ናት። እግዚአብሔርን ይሄ የፈጠረኝን አምላክ ነው። እኔ እንደዚህ አይነት ሰው እኮ አይደለም። በሚዲያ ላይ ነው ወንድን የማፈልገው። እንኳን እያለኝ አልፈልግም እኔ በሚዲያ ላይ ወንድ። በጣም ይቅርታ እንደዚህ እያላችሁ ለምትሳደቡት እየመሰላችሁ ነው። ይሄንን እጣቡት፣ ይሄን አንጎላችሁን፣ ይሄ የተበላሹን የቆሻሻውን እጣቡት ፈግፍጋችሁ። እንደዛ ሰው አይደለሁም እኔ። ደግሞ ሶሻል ሚዲያ ላይ በእናትህ ወንድ ለምን ጅል ነው የጅል አንፎ ለምን ያላችሁት እኮ ሰገጤ ናችሁ የምትሳደቡት ፋራዎች፣ ገጠሬዎች። በእውነት የተቆነጠጠማ ያደገ እናቱን የሚወድ እናቱን የሚያከብር እናቴ እያለ ነው የሚለኝ። አይሰድቡኝም፣ በርቺ እያሉ ነው የሚሉት። ስለዚህ አመሰግናለሁ። ለእናንተ ሪስፔክት አለኝ። ለምትሳደቡት ደግሞ እንደዚህ በቃ በሉ ቁጭ በሉና